3 እና 4 ሚሊዮን ሜም ኮይን ያለውና ከነዚህ ሜም ኮይኖች ውስጥ ደግሞ ፖቴንሻል የሆኑ ኮይኖችን እንዴት አድርገን መግዛት እንችላለን የሚለውን ስቴፕ በስቴፕ የማሳያችሁ ይሆናል ማለት ነው። ሰላም የኢትዮ ክሪፕቶ ፋሚሊዎች፣ አዳዲስ መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። እንዴት ናችሁ የኢትዮ ክሪፕቶ የዩቲዩብ ተከታታዮች? ዛሬ እንዴት አድርጋችሁ ሜም ኮይን መግዛት እንደምትችሉ ስቴፕ በስቴፕ አሳያችኋለሁ። በመጀመሪያ ኮይን ማርኬት ካፕ አፕሊኬሽናችንን እንከፍታለን። ኮይን ማርኬት ካፕን ከከፈትን በኋላ ልክ እዚህ ጋር እንደምታዩት ሜም የሚል ኦፕሽን ይታያችኋል። ሜም የሚለውን ኦፕሽን ትነካላችሁ። ልክ ሜም የሚሉትን ስትነኩ እዚህ ጋር እንዳለ የሚታያችሁ ከዚህ ጀምሮ ወደ ታች ስትሄዱ ሙሉ እስካሁን የተሰሩ ሜም ኮይኖችን ያሳያችኋል። ስለዚህ እነዚህ ሜም ኮይኖች ደግሞ በብዛት ከ3 እና 4 ሚሊዮን ሜም ኮይን ያለውና ከነዚህ ሜም ኮይኖች ውስጥ ደግሞ ፖቴንሻል የሆኑ ኮይኖችን እንዴት አድርገን መግዛት እንችላለን የሚለውን ስቴፕ በስቴፕ የማሳያችሁ ይሆናል ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? አንድን ኮይን ስንገዛ ምሳሌ ሂፖ የሚለውን ኮይን ከፍትላችኋለሁ። ሂፖ የሚለውን ከከፈትኩላችሁ በኋላ መጀመሪያ የምናደርገው ምንድነው? ምንም ነገር ሳናረግ በፊት ወደ ጎን በመሄድ እዚህ ጋር አባውት ጋር እንመጣለን። አባውት ከገባን በኋላ ኮንትራት የሚለውን እንነካለን። ኮንትራት አድሬሱን እንደምታዩት ሲ ኔትወርክ ላይ ነው ያለው። ስለዚህ ሲዩ ኔትወርክ ላይ ያለውን አድሬስ ኮፒ እንላለን ማለት ነው። ኮፒ ካልን በኋላ ወደ ኋላ እንወጣለን። ከዛን አሁንም ወደ ላይ ከወጣን በኋላ ምንድነው የምናደርገው? እዚህ ሰርች በተን ጋር በተን ቀድም ኮፒ ያደረግነውን አድሬስ ፔስት እንላለን። ፔስት ስንለው በሁለት አይነት መንገድ ይሄን ኮይን ያመጣልናል። አንደኛው በክሪፕቶ አሴት ያመጣልናል፣ ሁለተኛው ደግሞ በዴክስ ስክሪነር ያመጣልናል። ስለዚህ እኛ የምንከፍተው የትኛውን ነው? ዴክስ ስክሪነርን ነው ማለት ነው። ለምንድነው ዴክስ ስክሪነርን የከፈትኩት? ሜም ኮይኖችን ፊልተር የምናርገን ብዙ ነገሮችን ለይተን የምንገዛበት አንዱ ኦፕሽን ዴክስ ስክሪነር ስለሆነ ማለት ነው። ልክ እንደምታዩት ይሄንን ኮይን ስትከፍቱት እዚህ ጋር መጀመሪያ ላይ የምታዩት ፕራይቬሲ ነው። ፕራይቬሲውን ስታዩት ይሄንን ኮይን ሴፍ ነው። ብዙ ኮይኖች እዚህ ጋር ስታያቸው የኮይኑ ፕራይቬሲ ሴፍ አይደለም ወይም ደግሞ ምንድነው ማልዌር አለው ይላል። ማልዌር ሆነ ማለት ይሄንን ኮይን ብትገዙት አንደኛ መሸጥ አትችሉም፣ ሁለተኛ ነገር ደግሞ ይሄንን ኮይን ከገዛችሁት በኋላ ምን ያደርጋል? ዋሌታችሁን በሙሉ ውስጡ ሌላ የገዛችሁትንም ኮይን ይሰርቅባችኋል። ስለዚህ የመጀመሪያ ስራችሁ ምንድነው? የዚህ ኮይን ጤንነትን ቼክ እናደርጋለን ማለት ነው። ሁለተኛ ምን እናደርጋለን? እዚች ጋር ትዊተር አካውንታቸውን እንነካለን። ትዊተር አካውንታቸውን ስንነካ እንደምታዩት ይሄ ኮይን 315000 ፎሎወሮች አሉት። እንደምታዩት ቬሪፋይድ ነው አካውንቱ ማለት ነው። ስለዚህ ሁለተኛው ምንድነው ማለት ነው? ስንት ፎሎወር ብዙ ፎሎወር እንዳለው ቼክ ታደርጋላችሁ። ብዛት ከ20000 ፎሎወር በላይ ካለው ያ ኮይን አስተማማኝ ነው ማለት ነው። እንደገና እንደምታዩትም ቬሪፋይድ ነው ማለት ነው። ስለዚህ ሁለተኛ ስቴፓችንን በዚህ እናረጋግጣለን። የመጀመሪያው ሴፍ መሆኑን ነው የምታዩት ማለት ነው። ሴፍ ያልሆኑ ኮይኖች ካልሆኑ እዚህ ጋር ይሄኛው በቀይ ምልክት ይጻፍና ማልዌር ወይም ደግሞ ቫይረስ ወይም ሪስክ ብሎ ይጽፋል ማለት ነው። ሶስተኛ የምናየው ምንድነው ማለት ነው? የዚህ ኮይን ሊኩዊዲቲን እንደምታዩት በዚህ ሰዓት ላይ $739,000 በዚህ ሰዓት ላይ ሊኩዊዲቲ ያለው። ሊኩዊዲቲ ማለት ምንድነው? ይሄንን ኮይን በዚህ ሰዓት ላይ በአንድ ገዝተን መሸጥ የምንችለው $739,000 ያክል በአንድ ሰከንድ ውስጥ መሸጥ እንችላለን ኮይኑ ካለን ማለት ነው። ስለዚህ ይሄን ያክል ገበያ ወይም ደግሞ ይሄን ያክል ፍሎ አለው ማለት ነው። ሌላ ምንድነው የምናየው? ቮሊዩም ነው። በዚህ ሰዓት ላይ ቮሊዩሙን እንደምታዩት $206,000 ነው ማለት ነው። ስለዚህ ይሄ ኮይን ምንድነው? አራተኛ ኦፕሽን የምናየው ከሊኩዊዲቲ ቀጥሎ ቮሊዩሙን ነው የምናየው። ስለዚህ ቮሊዩሙም አስተማማኝ ነው ማለት ነው። አምስተኛ ደግሞ የምናየው ማርኬት ካፑን ነው። ማርኬት ካፑ እንደምታዩት 12 ሚሊዮን ነው።
አንድ ሜም ኮይን ከ5 ሚሊዮን በላይ ከሆነ አስተማማኝነቱ የተረጋገጠ ነው። ያ ኮይን ምን የመሆን እድል አለው? የማደግ ተስፋ አለው ማለት ነው። ስለዚህ እንደምታዩት ማርኬት ካፑም 12 ሚሊዮን ነው ማለት ነው። የነዚህ ሁላ ነገሮች ድምር ሜም ኮይኖችን እንድንገዛና እንድንሸጥ ይጠቅመናል ማለት ነው። ስለዚህ ብዙ ጊዜ ሜም ኮይኖች ሰው ከገዛ በኋላ ትርፋማ የማይሆንበት ምክንያት እነዚህ 5ቱ ክራይቴሪያዎችን ባለመከተል ብዙ ሰዎች ሲከስሩ እናያለን ማለት ነው። ምሳሌ ኪሳራ የሆኑ ኮይኖችን ላሳያችሁ፣ ቫይረስ የሆኑ ማለት ነው። ልክ ይሄንን ኮይን አንድ ኮይን ዝም ብዬ ሌላ ልክፈትላችሁ። ምሳሌ አሁን ይሄንን ኮይን ስናየው ምን እናደርጋለን? ቅድም እንደተባባልነው አባውት ጋር እንሄዳለን። እዚህ ጋር አባውት ጋር ከመጣን በኋላ ኮንትራት አድሬስ የሚል እዚህ ጋር አለ። ኮንትራት አድሬሱን ነካለው። እንደምታዩት BNB ነው። ኮፒ የሚለውን ነካለው። ከዛ መልሼ ወጣና ቅድም ሰርች ባሩ ጋር መጣና ፔስት ለዋለው። ፔስት ስለው በሁለት አይነት መንገድ ያመጣልኛል። አንደኛው በክሪፕቶ አሴት ነው፣ ሁለተኛው በዴክስ ስክሪነር ነው። እኛ ዴክስ ስክሪነር የሚለውን እንነካለን። ልክ ዴክስ ስክሪነር ስነካ አያችሁት እዚህ ጋር ምን የሚል ይመጣል? ይሄ ኮይን ሃይ ሪስክ ነው ማለት ነው። ሃይ ሪስክ ኮይን ማለት ለምንድን ነው ሃይ ሪስክ ያለበት ምክንያት ገብተን ማንበብ እንችላለን። ስንነካው ሃይ ሪስክ የሚለውን ልክ እንደምታዩት ኮንትራት አድሬሱ ሪናውንስድ አይደለም። ይሄ ማለት ባይ ኤንድ ሴሉ ከፍተኛ ነው። ስትገዙት በዝቅተኛ ዋጋ ትገዛላችሁ፣ ስትሸጡት ግን ሴል ፐርሰንቱ 100% ነው። $100 ገዝታችሁ ስትሸጡት እናንተ አካውንት ላይ 1 ብር አይኖርም ማለት ነው። $100ሩም ወዴት ነው የሚሄደው? ወደዚህ ኮይን ወደ ፈጠሩት ሰዎች ነው። ስለዚህ ይሄ ኮይን አይገዛም። ሁለተኛ ታክስ ሞዲፋይብል ነው። ታክስ ሞዲፋይብል ማለት ምን ማለት ነው? ይሄንን ኮይን ስትገዙና ስትሸጡ እነሱ በፈለጉት ሰዓት ላይና በፈለጉት ሰዓት ላይ ታክሱን ዝቅና ከፍ ማድረግ ይችላሉ ማለት ነው። ስለዚህ ይሄ የዚህ ኮይን ቶኮኖሚክስ ምንድነው ማለት ነው? 0% ሬሽዮ አይደለም። ሶስተኛ ሃኒስፖት አለው። ሃኒስፖት ማለት ምንድነው? ይሄን ኮይን መግዛት ነው እንጂ መሸጥ አትችሉም። ዋሌታችሁ ላይ ከገዛችሁ በኋላ ምን ማድረግ አትችሉም? መሸጥ አትችሉም። ስለዚህ ሜም ኮይን ሪስክ ነው የሚባልበት አንዱ ምክንያት ይሄ ነው። ብዙ ሰዎች ኮይኖች ፓምፕ ሲያደርጉ ያያሉ። በቀን ውስጥ 1 ሚሊዮን%፣ 2 ሚሊዮን% ፓምፕ ያደርጋል። ግን ፓምፕ የሚያደርገው ምንድነው? የውሸት ቮሊዩም፣ የውሸት ማርኬት ካፕ፣ ከእንደገና ደግሞ ኮንትራት አድሬሳቸው ቫይረስ ነው። አምስተኛ እዚህ ጋር እንደምታዩት ዋይት ሊስት ሪስትሪክሽን አለው። ዋይት ሊስት ሪስትሪክሽን ማለት ምንድነው? እነሱ የፈለጉትን ብሎክቼን እንዳይገዛ እንዳይሸጥ፣ ወይም ደግሞ የገዛውን ደግሞ እንዳይሸጥ ማድረግ ይችላል። ከፈለጉ ደግሞ የፈለጉትን አድሬስ እንዳይገዙ ማድረግ ይችላሉ ማለት ነው። አንቲዌል ሜካኒዝም ፋውንድ አለው። አንቲዌል ሜካኒዝም ፋውንድ ማለት ይሄንን ኮይን ባንድሊ እንዳንገዛም የተከለከለ ነው ማለት ነው። ስለዚህ እንደምታዩት እዚህ ጋር ታክስ ሬቱ 0 ነው። አሪፍ ነው። እንደምታዩት ሴል ሬቱ ግን የለውም። ስትገዙት ምንም አይነት ታክስ አይቆርጥባችሁም። ስትሸጡት ግን ምንድነው? ምንም አይነት ገደብ አላስቀምጡለትም። ስለዚህ ፌክ ነው ይሄ ኮይን ማለት ነው። አሁን ቅድም ያሳየኋችሁ ኮይን አለ አይደለ? አንድ ጤነኛ የሆነ ኮይን መጥቼ ላሳያችሁ። ጤነኛ አንድ ኮይን ከሆነ ቅድም ሴፍ የሚል ነገር ነው ያሳየኋችሁ። ሴፍ ሆነ ማለት ያን ኮይን ብትገዙትም ምንድነው ያ ኮይን ካልከሰራችሁ በስተቀር ወይም ደግሞ ቫልዩ ካልወረደ በስተቀር ምንም አይነት ነገር የለውም። ልክ እንደምታዩት እዚህ ጋር ምንድነው 0% ነው ባይሬቱ። ሴሉም እንደምታዩት 0 ነው which means ስትገዙም ስትሸጡ ምንም አይነት ታክስ የለባችሁም። ዋይት ሊስት ሪስትሪክሽን የለውም፣ ኩሊንግ የለውም፣ ብላክ ሊስት ሪስትሪክሽን የለውም። እንደምታዩት ነው። ምንም አይነት ፍራውድ የለውም። እንደምታዩት ፌክ ቶክን አይደለም፣ ስካም ሪስክ ቶክን አይደለም፣ ከእንደገና ደግሞ ስፓም ሪስክ ቶክንም አይደለም። ስለዚህ ይሄ ኮይን ሴፍ ነው ማለት ነው። አንደኛው መለኪያ መንገድ ነው ባይዘ ሴፍ ነው ሴፍ አይደለም የሚለው ማለት ነው። ስለዚህ መልሼ ወደ ኋላ ወጥቼ ወደ ቅድሙ ኮይን ልመለስ ማለት ነው። ኮንትራት አድሬሱን ኮፒ አደርጋለሁ። መጥቼ እዚህ ጋር ፔስት ላለው
እዚህ ጋር ዴክስ ስክሪነር የሚለውን ነው የምከፍተው። ስለዚህ የመጀመሪያ መለኪያችን ምን ነበረ? እዚህ ጋር እንደምታዩት በአንድ ቀን ውስጥ 2000% ፓምፕ አድርጓል ይላል ይሄ ኮይን። አስቡት፣ ይሄንን አይታችሁ የምትገዙ ከሆነ ከስራችኋል ማለት ነው። ለምንድን ነው የከሰራችሁት? ቅድም እዚህ ጋር ሃይ ሪስክ ላይ ብዬ ያሳየኋችሁ መግዛት ነው እንጂ መሸጥ አትችሉም ብያችኋለሁ ማለት ነው። ከእንደገና ሃይ ሪስክ ነው ብዬ ፍራውድ ላይ ገብቼ ሳሳያችሁ እንደምታዩት ኮንትራቱን ፌክነቱን አሳይቻችኋለሁ። ስለዚህ ሌላ ደግሞ የምታዩት ምንድነው ቮሊዩሙ በዚህ ሰዓት ላይ እንደምታዩት $74000 ነው። 74000 ሆነ ማለት ምንድነው ፌክ ቮሊዩም ነው። ምክንያቱም ፌክ ቮሊዩም ነው ያልኳችሁ ለምንድነው? እዚህ ጋር ሃይ ሪስክ ነው። ማርኬት ካፑንም እንደምታዩት ስንት ነው? 3 ሚሊዮን ነው ማለት ነው። ሰው ይሄንን ኮይን አይቶ ገዝቶ አካውንቱ ላይ ቢያስቀምጥ ምን ይሆናል ማለት ነው? አንደኛ ለምንድነው ተጋላጭ የሚሆነው? የገዛውን ኮይን መሸጥ አይችልም። ሁለተኛ ነገር ደግሞ ሌላ ጤነኛ የሆኑ ኮይኖች ምሳሌ እንደነ ዶጅ ኮይን እንደነ ሺባ እንደነ ዶግ የተለያዩ የሜም ኮይኖችን እንዳለ ከዋሌቱ ላይ ይሰረቃል ማለት ነው። ስለዚህ የመጀመሪያ ደረጃ የምናየው ምንድነው የዚህን ኮይን ጤንነት ነው ማየት ያለብን። እባካችሁ አሁንም ተደጋግሜ የምነግረው ይሄንን ሳታዩ ምንም አይነት ሜም ኮይን እንዳትገዙ። ስለዚህ ይሄን ይመስላል የዛሬ ቪዲዮ። እንዴት አድርጋችሁ ሜም ኮይን መግዛትና መሸጥ እንደምትችሉ 5 ስቴፖች አሳይቻችኋለሁ። ሁላችሁም ካሁን በኋላ ሜም ኮይንን ትሬድ ስታደርጉ እነዚህ 5ቱን ስቴፖች በመከተል የዋሌታችሁን ጤንነት መጠበቅ ትችላላችሁ። ከእንደገናም ደግሞ ቀድማችሁ ትርፋማ መሆን ትችላላችሁ ማለት ነው። ከዚህም በፊት እንዴት አድርጋችሁ ሜም ኮይንን መግዛት እንዳለባችሁ በትረስት ዋሌት አሳይቻችኋለሁ። ትረስት ዋሌቱን ቪዲዮ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ እየገባችሁ ማየት ትችላላችሁ። ሁላችሁም ይሄንን ቻናል እንድታበረታቱኝ ሰብስክራይብ፣ ላይክ፣ ኮፒ ያደረጋችሁ ኢንጆይ እንድታደርጉ ፈልጋለሁ። ከእንደገና ደግሞ ይሄንን ቪዲዮ ክሪፕቶ ከረንሲ ላይ ገብቶ ብዙ ሜክ ማድረግ የሚፈልጉ ጓደኞች፣ ቤተሰቦች ካሏችሁም ይሄንን ቻናል ሼር እንድታደርጉ እጠይቃችኋለሁ። ቴሌግራምን ግሩፕ ከፍቻለሁ። እሱንም የዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም ቀን ይሁንላችሁ። ቻው።